ከአደጋ የሚጠብቀን ስንቅ መሳሪያ የአላህ ተባረከ ወተዓላ ፍራቻ ነው። የሰው ልጅ ዙሪያው በጠላትና በአደጋ የተከበበ ነው። የመጀመሪያ የሰው ልጅ ጠላቱ ነፍስያው ናት። ትልቁ ጠላቱ የሰው ልጆች አባት ሁሉ የአደም ጠላት የሆነው አንደኛ ጠላት ቀን ከሌሊት የማይተኛ የማያርፍ ትልቁ ስራው የሰው ልጆችን ማጥቃት የሆነ ጠላታችን ሸይጣን። በዚህ ረጅም የአኼራ ጉዟችን ላይ አደጋን የሚከላከልልን ስንደክም ያበረታን የአላህ ተባረከ ወተዓላ ፍራቻ ብቻ ነው። ከመሸ እስኪ ነጋ ድረስ ዱንያ ላይ ላልቆይ እችላለሁ፣ ከነጋም እስኪ መሽ ድረስ ዱንያ ላይ ላልኖር እችላለሁ እያለን ጉዞ ላይ እንዳንሰንፍ፣ ዋናው መንገድ ትተን ወደ ግራ ወደ ቀኝ እንዳንል፣ የህይወታችንን ዓላማ እንዳንስት የሚያደርገን የአላህ ፍራቻ ነው። ሞት ያለበት በሙሉ ሞት በድንገት እንደሚመጣ የሚረዳ በሙሉ ሁሌም ለሞት ራሱን ሊያዘጋጅ አላህን ተባረከ ወተዓላ ዘውትር ሊፈራ ሊያስታውስ ይገባል። ጤንነት፣ ወጣትነት፣ ምቾትና ድሎት አቅል ያለውን ሰው የሞትን ምንነት በሚገባ የሚያውቅን ሰው አይሸውዱትም። ሞት ሕፃንና አዋቂን ወጣትና አዛውንትን አይለይም። የደላውና የከፋውን አይለይም። ኸልቅ ላይ በሙሉ የተፈጠረ ነገር ላይ በሙሉ ሞት ተወስኖበታል። የማይሞት የለም ከአላህ ተባረከ ወተዓላ በስተቀር። ሞት መኖሩን ማወቅ አንድ ነገር ነው። የሚመጣው በድንገት መሆኑን ማወቅ ሌላ ነገር ነው። ሞት በድንገት